السلام عليكم ورحمة الله وبركاته. ودنا የተከበራችሁ ውድ ቻናሌ ቤተሰቦች ሰላም እንዴት ናችሁ? ለኛ ምን ነው ወይ ነው አልሐምዱሊላህ። በያላችሁበት ሰላማችሁ ይብዛልኝ። ዛሬ እንግዲህ እንደምትመለከቱት በእንጀራ ነው የመጣሁት ማለት ነው። በመዳም ቤት ያው ቆየሁ ማለት ነው። እንጀራ ከበላሁኝ ቪዲዮ የሰራው ጊዜ ማለት ነው ቆይቷል። አሁን ደግሞ አማረኝና ሰራሁ ማለት ነው። ስሰራ እንግዲህ ሰዓት አልነበረኝም ቶሎ ስለሆነ አላሳያችሁም ቪዲዮ አልቀረጥኩም ማለት ነው። እና የኔ መሰለ እንጀራ ጋግሬ ወጉ አይቀርም ልበላ ነው ዛሬ ማለት ነው። ውድ ተመልካቾቼ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ ሼር እያደረጋችሁ አበረታቱኝ ማለት ነው። እንግዲህ እንደምትመለከቱት ይሄ ቃሪያ ጨው ነው። ባለፈው የሰራሁት ነው ፍሪጅ አስቀምጬው ስለነበረ ነው። ቃሪያ ጨው ማለት ነው። ፍሬዘር አስቀመጥኩት አሁን አውጥቼው ነው እንደዚህ ሆኖ እንጂ ፍሬዘር ነበር ያስቀመጥኩት። ይሄ ደግሞ ድንች ወጥ እንግዲህ በይሄ በቃሪያ ጨው ነው የተሰራው። በርበሬ የለኝም። ይሄ ቀይ ስር ሰላጣ ይሄን ይመስላል ማለት ነው። እና ኢንሻአላህ ቪዲዮ እሰራላችኋለሁ ማለት ነው። በሌላ ቀን ስሰራ ሳዘጋጅ ባለፈው መጋገሪያ በጣም ተቸግሬ ነበረ። ይሄ መጥበሻ ሁላ አሮጌ ሆኖ ማለት ነው። ዛሬ እንግዲህ አዲስ መጥበሻ አዲስ ምጣድ አግኝቼ ነው የጋገርኩት ማለት ነው። ሴትዮዬ ከተለብጄኑ የሆነ ቂጣ ምናምን ሲሰሩ ስታይ ማለት ነው ያየችው ነው የሚያምራትና እንዲህ ያለ ስሪ ስትለኝ የለም አልኳት። መጋገሪያ ብረግል ማለት ነው የለም ስላት አላጦላ አስመጣዩ በመሻወር እና የማይዘው ነው ማሻአላ ቆንጆ ነው ማለት ነው። እነሱን ቂጣቸውን ጋገርኩኝ። ከዛ ለኔም እንጀራዬን እስኪ ልሞክረው ብዬ አብክቻ ድሬ ማለት ነው። ዝም ብዬ 35 ነው በነገራችን ላይ ያቦካሁት። የሆነ ጥቁር ዱቄት አለና እነሱ ያቀላቀየ ከነጩም ከጥቁሩም አድርጌ ዝም ብዬ 35 አቦካሁት። እንዴት ነው ያን እንደምትመለከቱት ደህና ነው። ጥቁሩ ዱቄት ስላለ ያልታመሰ አይመስልም ማለት ነው። ደህና ነው። ብዙ ማስተላ ዝሮ ላምሮት ይሆናል። ለማመስ ሽታው ምናምን ስለሚረብሽ የሰዎችን ቤት ስለማይለቁ የደቆ ሽታ ታውቃላችሁ በጣም አስቸጋሪ ነው። እና ያው ለአምሮት ያህል 35 ነው አብኩቼ የጋገርኩት ማለት ነው። እና ይቀመስ እስኪ ቃሪያ ጨውን በጎን አድርጌያለሁ ማለት ነው። ምናልባት አልበቃው ከሆነ ድንቹ ቃጠል እንዲያደርግ ቢስሚላህ ማሻአላ በጣም ነው የሚጥመው። እንግዲህ እንደዚህ እየሰራችሁ ማለት ነው አምሮታችሁን አስታክሱ በቻላችሁ ታቅም። እኔ አሁን ባለፈው ቪዲዮ ሰርች ሳለ ነው የበላሁት ነበረ። ከዛ ወዲያ አጋገርኩም ነበር እና አምሮ ነበረ። አጋጣሚው ደግሞ መጣዱ ሲገኝ ለሞክረው እየጋገርኩ ማለት ነው። በነገራችን ላይ ይሄ ብቻ አይደለም አለኝ እንጀራ ማለት ነው። ይሄ በቃ 3 ቀን ያበላኛል። እና ይሄን ይመስላል ውድ ተመልካቾቼ አበረታቱኝ ማለት ነው። ያው ቪዲዮ እየሰራሁኝ አይደለም እንደዚያ ብዙ ለፍቼ ሞኔታይዝ ከሆነ በኋላ ቻናሌ ብዙም እየሰራሁበት አይደለምና ገዙኝ ላይክ ሼር ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። ኢንሻአላህ ሀገሬ ገብቼ እዚህን ታይታ እስከሰራበት ድረስ ያው ነፃነቷ ስላላለ አልተመቸኝም። ለዛ ነው እና አበረታቱኝ እላችኋለሁ። እንዲሁ የግድ ፌመስ የሆነ ዘመድ ፌመስ የሆነ ቤተሰብ የግድ መኖር አለበት ማለት ነው እንዴ ሰው ለመፈመስ እና በቀንነት መልካም ትብብራችሁ አይለኝ እላለሁ። ተመልካቾቼ ላይክ ሼር ሰብስክራይብ ያደርጋችሁ አበረታቱኝ ማለት ነው። በቀንነት እስኪ ቀይ ስሩ ይቀመስ። ማሻአላህ ይጥማል። በተለይ ሰው ቢኖር አብሮ ደስ ይል ነበር። እንግዲህ ብቻዬን ምንም ማድረግ አይቻልም።
በዚህ መልኩ እየበላሁ እገኛለሁ ማለት ነው። እንግዲህ ሰላጣው መኖከሽ ከሽ ስለሚል ዛጅ እንዲያረጋሽ ቆም እያረኩኝ እየበላሁ ነው ማለት ነው። 50 ሰዓቱም አልፏል። ይችላል ለመብላት ብዬ ማታ ስለሆነ ቁጭ አደርኩት ወይም ሰራርቼ ምናምን ለነሱም ሰራርቼ እስከሚመቻችልኝ ድረስ ቁርስ እንኳን አልበላሁም ማለት ነው። አምሮኝ ስለነበረ ካላስሽቶኝ እንዲበላ ብዬ እና ማሻአላህ አልሐምዱሊላህ እዚህ እየበላሁ ነው ማለት ነው። እንብላ ልብ ማለት ያለ ጊዜ እንብላ አልኳችሁ። ቃሪያው ማሻአላህ በጣም የሚጥመው ፍሪዘር ስለሚቀመጥ ምንም አይሆን ተልጅ ሆኖ ስለሚቀመጥ በመፈልግ ሰዓት ወጣ አረጋታለሁ። ወይም በትንሽ ኪስ ቋጥሬ ስለሆነ አስቀመጥኳቸው በረሃም ኪስ ማለት ነው። አንዴ ደግሞ ወጥ ታረጋለህ ከራስ እንዲቀጣል ለሚያደርግ ነገር ሲያሰኘኝ በርበሬ አላገኘሁምና እቺን ወጥ አርጌ አስወርፋለሁ ማለት ነው። አዳር በመላ ይሄም ቆንጆ ነው። ነጣ ይላል እንጂ ትንሽ ያው በዚህ በቃሪያው ነው የሰራሁት እንጂ ጣዕሙ ማሻአላህ ይጥማል። እና ውድ ተመልካቾች እንግዲህ ሰርታችሁ እንግዲህ ጃዛ የማትወጡ እንጀራ በቅርብ የማታገኙ ካላችሁ ሰርታችሁ ብሉ ማለት ነው። አምሮታችሁ እያመራችሁ አትቀመጡ ይሰራችሁ ብሉ። እንግዲህ ዛሬ በዚህ መልኩ በልቻለሁ ማለት ነው። አልሐምዱሊላህ ከሁሉም ይሄ ይበልጣል። ቀይስሩ ማሻአላህ ይሄ እና ይሄ እንጀራው ማለት ነው እንዴ ያልታመሰ በጣም አያስጠላም። ቆንጆ ነው። ምክንያቱም ነጭ ዱቄት ብቻ አይደለም በተወቹ ብዝ ምናምን እንደዚህ ሲበሩ ስጋግርላቸው ጥቁር ዱቄት አስመር ደቂቅ አስመር የሚሆን ማለት ነው። እሱንና ነጩን ያቀላቀልኩ ስለሆነ ከዛ ለኔም እንደዛው አድርጌ ነው አቀላቅዬ ነው ያወጣሁት። ያኔ እንዲሆናል አይደል የሀገራችን ምንድነው የእንዲህል እንጀራ ማለት እንደ ማሽላ ቆንጆ ነው። እንዴ አሁን ያልታመሰው ጉትት ይላል እንጀራው ማለት ነው። ነጭ ዱቄት ከሆነ ጉትት ነው የሚለው ሳይታመስ ከተወካ። ይሄ ግን እንደዛ አይነት ቆንጆ ነው። ያንኛው ዱቄት ስላለ ማለት ነው ከርታ ያለም ስለሆነ ጥቁርም ስለሆነ ቆንጆ አድርጎታል። እና እንዴ ያልታመሰ ዱቄት አያስጠላም። ብቻ ያው እንግዲህ አምሮት ይሆናል። አልሐምዱሊላህ በላሁኝ ማለት ነው። አምሮቴን አስታገስኩኝ አልሐምዱሊላህ። እና ሰርታችሁ ብሉ እላችኋለሁ። ቪዲዮ አይታችሁ ላይክ ማድረግ አትርሱ። እንግዲህ ባወዱትም እኔን ለማገዝ እኔን ለማበረታታት ስትሉ ላይክ ሼር አድርጉልኝ። እንዲሁም አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ወዳችኋለሁ፣ አከብራችኋለሁ። በመላው ዓለም የምትገኙት የሀገሬ ልጆች በያላችሁበት ሰላማችሁ ይብዛልኝ ኢንሻአላህ። በሌላ ቪዲዮ እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ።